ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች ሳምንታችሁ ቆንጆ አለፈ ወይ? ከበዓል ማግስት እንዴት ናችሁላችሁም? እንግዲህ ዛሬ ደግሞ ቆንጆ የሆነ የፍየል ቅቅል እንሰራለን ማለት ነው። እዚህ ጋር እንደምታዩት ድንች፣ ሽንኩርት፣ ቲማቲም አለኝ። ቲማቲሙን ይቅርታ ስላልቀረስኩትኝ እና ነጭ ሽንኩርትና ዝንጅብል አንድ ላይ ተከተፋለኝ ማለት ነው። ስጋው በደንብ በሎሚና በጨው በውሃ ተዘፍዝፎ በደንብ የወጣለት ነው። ደሙንም ልፋጩንም አጽድቼ ነው በማጥለያ አለቃልቄ ያደረኩት ማለት ነው። እዚህ ጋር ባዶ ድስት ላይ እንጥዳለን። ውሃውን ይሄ ከፍቼ ማሳያችሁ ውሃውን እየመጠጠ ያለበት ሁኔታ ነው ያለው ማለት ነው። ትንሽ ነው የሚቀረው፣ ብዙ ውሃ ነበረው። ያው በዛውም ስጋውን ያበስለዋል፣ በዛውም ደግሞ ውሃውን እየመጠጠ ይሄድልናል። ትንሽ ውሃውን ሲመጥልን ያው የምናደርገው ቂቤ ነው። እንግዲህ እናቶች ቅቅል በዘይት አይሰራም ይላሉ። እኔ ከዚህ በፊት ያው ዘይት አድርጌ መጨረሻ ሊወጣ ሲል ነበረ ቂቤ የማደርገው። እሱን ግን አሁን ትቼ በቃ የማደርገው አሁን አንድ ማንኪያ ቂቤ ነው ያደረኩት። ምክንያቱም የራሱም ስብ ስላለ ቅባትም ይተፋል ራሱ ማለት ነው። ሽንኩርት እናደርጋለን በምታዩት መልክ። ቂቤ እንዳልኳችሁ አታብዙ። መጨረሻ ላይ አሁን ያው እቺ የጨመርኳት አንድ ማንኪያ ታዩታላችሁ ከላይ ጠሎ ማለት ነው። የምናደርገው ምንድነው ሳህናችን ላይ ልንፈተፍት ስንል ደግሞ ሌላ ተጨማሪ በመንፈተፍት ሰዓት ብቻ እናደርጋለን ማለት ነው። ሽንኩርታችንን እየጠበስን ዝንጅብልና ሽንኩርታችንን ደግሞ ነጭ ሽንኩርታችንን ማለት ነው አንድ ላይ ደግሞ እንጠብሳለን፣ አብረን እናበስለዋለን ማለት ነው። እየከፈትን እየከደንን በዚህ ሁኔታ እናበስለዋለን ማለት ነው። አሁን እንግዲህ ይኸው በምታዩት መልኩ የተወሰነ ተጠብሷል። በጣም መጥበስ አያስፈልገንም፣ ምክንያቱም ገና ውሃ ከልሰን ስንጨምርበት የፈላ ውሃ ራሱም ሽንኩርቱም ቲማቲሙም ሁሉም ነገር እየሞተ ነው የሚሄደው። ቅቅል ደግሞ ቆየት ስለሚል ስጋው እስኪበስል ድረስ ምንም አያስቸግርም። ያን ያህል ባይጠበስ የተወሰነ ነው። ቲማቲሙን ይቅርታ ስጨምር አልቀረስኩላችሁም፣ ትልቅ ይቅርታ ጠይቃለሁ። ቲማቲሙንም በምታዩት መልክ አብረን እንጠብሰዋለን። አንዳንድ ሰው ቅቅል ላይ ቲማቲም አልጨምርም ይላል። እኔ እንግዲህ እወዳለሁ፣ ቲማቲም ስለምወድ ጨምራለሁ። ሳልጨምርም ሰርቻ አውቃለሁ፣ ግን ጨምሬም የተሻለ ጣዕም እንጂ የሰጠው የቀነሰብኝ ነገር የለም። ለኔ እንደ ሰው ደግሞ አላውቅም፣ አለመጨመርም ትችላላችሁ። እዚህ ጋር እንግዲህ እርድ፣ ኮረሪማ፣ ነጭ አዝሙድና ሮዝመሪ ወይም የጥብስ ቅጠል ማለት ነው አንድ ላይ የባለቤቴ አክስት ናት የፈጨችው። እንደዚህ ሲዘጋጅ እያንዳንዱ ጣዕሙን ይወራረሳል። በጣም ቆንጆ ጣዕም ነው፣ ቃና ነው የሚሰጠው ስላለችኝ ያልጫ ቅመም ለበዓል አዘጋጅታ ለገና ማለት ነው እሱን ሰጥታኛለሽ ማለት ነው። ሁሉ እንግዲህ የባለቤተሰቦች ናቸው። እኔ እርድ ምንም አይነት ነገር አስፈጭቼም ገዝቼም አላውቅም። እንግዲህ አሁን ግን ለእናንተ ስል እሰራለሁ ማለት ነው እያንዳንዱን አዘገጃጀት። ይሄ ያልጫ ቅመም ነው፣ ያልጫ ብቻ ቅመም ነው፣ ለሌላ ነገር አንጠቀመውም ማለት ነው። ግን አራቱን ነው አንድ ላይ የፈጨችው። ስለዚህ ተጨማሪ እርድ አያስፈልገንም ማለት ነው። እንደምታዩትም ከለሩ በጣም ነው የሚያምረው፣ ቢጫ ሆኗል። ስለዚህ ነጣብን ብለን ምንም ተጨማሪ እርድ አንጨምርም ማለት ነው። እንግዲህ የፈላ ውሃ በቦይለር እያፈላው እዚህ ጋር ትንሽ ጠብ እያረኩ እያቁላላሁት ነበረ። አሁን ግን ከልሼዋለሁ ማለት ነው። በምታዩት መልኩ ከልሼው በደንብ ከተከተከልን በኋላ እና ስጋውን ቀምሻለሁ። እዚህ ጋር ስጋውን ከቀመስን በኋላ ስጋው የበሰለ ከመሰላችሁ ድንቹን እንጨምራለን። ምክንያቱም ድንቹ ረጅም ሰዓት መቆየት ስለሌለበት ስለሚፈርስብን ማለት ነው። ስለዚህ ስጋውን አይቼ ጥሩ ነው የበሰለው። ስለዚህ እዚህ ጋር ድንችን ጨምራለሁ። ይኸውላችሁ አያችሁት፣ ቅባቱን አያችሁት አይደለ? ይሄ ሁሉ አንድ ማንኪያ ረኳት ናት። ሌላው እንዳለ የራሱ ነው ማለት ነው። ስለዚህ ድንቻችንን በተለቅ አድርገን ነው የምንቆርጠው፣ ደቃቃ እናደርገውም። ለቅቅል ሲታይም ደስ ይላል። ካሮት ስላልነበረኝ አልጨመርኩም። ካሮት ካላችሁ ጨምሩ፣ ቆንጆ ጣዕም ነው የሚኖረው። እዚህ ጋር እንደምታዩት በደንብ ችክችክ እያለ እየተንተከተከልን ነው ማለት ነው በምታዩት መልክ። አሁን ደግሞ እስኪ ድንቹን እንሞክረው፣ በስሏል አልበሰለም የሚለው ማለት ነው። ስጋውን ሞክረናል። አሁን ደግሞ ድንቹን እንሞክራለን። ድንቹ በስሏል፣ አያችሁት? ለዚያም ከርክሜ ነበር ያዘጋጀሁት። ድንች መከርከም ታውቃላችሁ፣ ቶሎ እንዳይፈርስ ይረዳችኋል። ጫፉን ዙሪያውን መቁረጥ ማለት ነው፣ መቆራረጥ። እናቴ ናት ይሄንን ሙያ ስለመደችኝ።
ጨው ጨምረናል። መጀመሪያ ጨው ያልጨመርነው ለምንድን ነው? ድንቹን ስለሚያፈርሰው ነው። እንግዲህ ይኸው ቅቅላችን ወጣ። ማንኪያ በማንኪያ 1 ማንኪያ ቅቤያችንን ጨምረናል ማለት ነው። ከዛ ቃሪያችንንም አድርገናል። እርጥብ ሮዝመሪ ካላችሁ ቆንጆ ጣዕም ነው የሚሰጠው። እዚህ ጋር ትንሽ ካሜራው ነካክቸው ስለነበረ ትክክለኛ ፒክቸሩ አልመጣብኝም። እንግዲህ እንጀራ አድርገን እንፈተፍትና የመጨረሻውን ፓርት አሳያችኋለሁ። እዚህ ጋር ካሜራው ሮዝመሪው ምናምን እንትን አላለልኝም። ይኸውላችሁ በቃሪያ ቀርቦ ከለሩን ይዩት ሲያምር። ቃሪያ አድርገናል። ሮዝመሪዋ ተደብቃ ነው መሰለኝ። እስኪ ፈልጓት ባይናችሁ ፈለግ አርጓት። ይዩት ሲያምር ከለሩ ትክክለኛ ፒክቸሩ ይሄ ነው። ጣዕሙ ደግሞ ዋው ነው። በምታዩት መልክ አቅርበነዋል ማለት ነው። እንግዲህ እናንተም እንደዚህ ያደርጋችሁ እንደምትሰሩ ተስፋ አደርጋለሁ። ቴንኪው ባይ